ይሄ ሎው ፕራይስ ነው የምንለው ማለት ነው። ስለዚህ ሃይ ፕራይስ ኦፕኒንግ ፕራይስ ቦዲ ነው የምንለው የኛውን ፕላስ ደግሞ የኛውን ክሎዚንግ ፕራይስ እንለዋለን። በተጨማሪ ደግሞ ይህን ሎው ፕራይስ እንለዋለን ማለት ነው። ስለዚህ ቤዚክ የሆነ የካንድልስቲክ ስትራክቸር አንደርስታንዲንግ ነው እዚጋ እንደምታዩት። እዚጋ ግን የምታዩት የፌር ቫሊ ጋፕን እኛ አይደንቲፋይ ያደረግንበት ወይ ነው። ያ ማለት ቅድም እንዳልኳችሁ ማርኬቱ ቤሪሽ ስትራክቸር እየሄደ ከሆነ ያ ማለት ሃየር ሎ ሎወር ሃይ ሃየር ሎ ሎወር ሃይ ሃየር ሎ ሎወር ሃይ ክሬት እያደረገ ማርኬቱ ወደታች እየወረደ ከሆነ እዛ ማርኬት ላይ እንዴት ነው ፌር ቫሊ ጋፕን አይደንቲፋይ የምናደርገው? እንዳልኳችሁ ፕሪቪየስ የነበረው የቤዚክ ካንድልስቲክ ሎ ፕራይስ እዚጋ የምታዩት ይሄ ሎ ፕራይስ ነው ማለት ነው። ፕላስ ኔክስት የሚመጣው ካንድልስቲክ ስትሮንግ የሆነ ፑሽ ንቅናቄ የኖሩት ማርኬቱን ወደ ታች ሙቭ ካደረገው በኋላ ኔክስት ክሬት የሚደረገው ካንድልስቲክ ፕሪቪየስ የነበረውን ሎ ፕራይስ መጥቶ ፉልፊል ሳያደርግ ማርኬቱ ቢሄድ ምንድነው የምንለው? ይህንን ሌቭል ፌር ቫሊ ጋፕ ብለን እንጠራዋለን። ግን ፎር ኤግዛምፕል አንዴ ማርኬቱ እንደዚህ አይነት ስትራክቸር ቢሰጣችሁስ? አሁን ለምሳሌ እዚህ እንደምታዩት ማርኬቱ ቡሊሽ ስትራክቸር ላይ ነው ያለው። ከዛ ማርኬቱ ኤኛው ዊኩ ወርዶ በዚህ መልኩ እንደዚህ ከሆነስ እንዴት ነው ፌር ቫሊ ጋፕ አይደንቲፋይ ማድረግ የምንችለው? ፕላስ ይህንንስ ማርኬት በምን አይነት መልኩ ነው የምናየው ከሚባል አንጻር ኤኛው እንዴት ነው ሰጀስት ማድረጋችሁ? ብዙ ጊዜ እንደዚህ አይነት ማርኬት ኮንዲሽኖች ሲፈጠሩ ቅድም እንዳልኳችሁ ይህ ማርኬት ሙቭ የሚያደርገው በሰፕላይና ዲማንድ ነው። ያ ማለት በአቅርቦትና በፍላጎት ስለሆነ እዚህ ጋር እንደምታዩት ምንም አይነት ጋፕ አይታይም። ስትሮንግ የሆነ ኢምፓልሲቭ ሙቭመንት ያለው ትልቅ ካንድልስቲክ አለ፣ ግን ኦልሬዲ ፌር ቫሊ ጋፕ ምን ሆኗል? ፉልፊል ሆኗል ማለት ነው። ስለዚህ ኤኛውን ፌር ቫሊ ጋፕ ልንጠራው አንችልም። ግን አሁን ለምሳሌ ቅድም እንዳልኳችሁ ግን ኤኛው ከፍ ብሎ ኤኛው ወርታች ዝቅ ብሎ ግን በዚህ መካከል ጋፕ ካለና ማርኬቱ ፉልፊል ያላረገው ሌቭል ካለ ተመልሶ ፉልፊል ያደረገዋል ማለት። ፎር ኤግዛምፕል እስቲ አንድ ለምሳሌ ያክል ልጥቀስላችሁ። እኛ አሁን በየቀኑ የምንገበያየው የዳቦ ፕራይስ አለ። ፎር ኤግዛምፕል አሁን ላይ ስንት ብር የተሸጠ እንደሆነ ዳቦ ባላቅም ያው የድሮ ማስታወሱ 3 ብር ነው። ስለዚህ ግን አሁን የ3 ብር ዳቦ የለም ሲባል ሆነ ሰምቻለሁ። ግን ፎር ኤግዛምፕል እንሰረውና 3 ብር ዳቦ አለ ልበላችሁ። ኦኬ 3 ብር ዳቦ ገዛችሁ። ከዛ አት ሰም ፖይንት ማርኬቱ በጣም ትልቅ ነገር ሀፕን አደረገና የዳቦ ፕራይስ